ሰላም ጤና ይስጥልን። ይህ ሐሳብ ቱዴይ ነው። በሳምንት አበይት ዜናዎችን ይዘን የምንቀርብበት አጫጭር የዜናዎች ቅንብር ነው። ዜናውን እንደሚከተለው ይዤላችሁ ቀርባለሁ። የሰባተኛው ሀገር አቀፍ ምርጫ ቅድመ ዝግጅት የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 2018 ለሚካሄደው ሰባተኛው ሀገር አቀፍ ምርጫ የመራጮች መዝገባ እንዲጀምር ከፍተኛ ጫናዎች እየተደረጉ መሆኑን ይፋ አድርጓል። በሌላ በኩል ገዢው ብልጽግና ፓርቲ በትግራይ ክልል እንዲሁም የአብንና የኢዜማ አመራሮች በሚወዳደሩባቸው አንዳንድ ምርጫ ክልሎች እጩዎቹን አለማቅረቡ በፖለቲካው መድረክ መነጋገሪያ ሆኗል። በዚህ ሳምንት ከተፈጠረው የነዳጅ ዋጋ ጭማሪ አንዱ ነው። የነዳጅ ዋጋ ጭማሪና የትራንስፖርት ቀውስ በመጋቢት ወር ውስጥ ለሁለተኛ ጊዜ የተደረገ የነዳጅ ዋጋ ማስተካከያ ነጭ ናፍጣ በሊትር 163 ብር መግባቱ ተሰምቷል። ከዋጋ ጭማሪውና ከቀጠለው የነዳጅ እጥረት ጋር ተያይዞ በአዲስ አበባ የትራንስፖርት ታሪፍ እስከ 20 ብር የሚደርስ ጭማሪ አሳይቷል። ችግሩን ለማቃለልም አንዳንድ የመንግስት መስሪያ ቤቶች ሰራተኞቻቸው የዓመት ረፍት እንዲወጡ እያደረጉ መሆኑም ተሰምቷል። ኢትዮጵያ የህግ ድል በሄግ ዓለም አቀፍ ፍርድ ቤት የኢትዮጵያ በአፍሪካን እሴት ፋይናንስ ኩባንያ ኤኤፍሲ የቀረበባትን የ334 ሚሊዮን ዩሮ የሊዝ ክርክር ክስ በሄግ ዓለም አቀፍ የግልግል ፍርድ ቤት ማሸነፏ ተረጋግጧል። ይህ ውሳኔ አገሪቱ ልትከፍል ትችል የነበረውን ከፍተኛ የካሳ ክፍያ ያስቀረ ታላቅ ዲፕሎማሲያዊና ህጋዊ ድል ተደርጎም ተወስዷል። በዚህ ሳምንት ከተፈጠረው የአዲስ ስፖርት ፓርክ የምረቃ ስነ ስርዓት አንዱ ነው። የአዲስ ስፖርት ፓርክ የምረቃ ስነ ስርዓት በአዲስ አበባ ከተማ በ5.7 ሄክታር መሬት ላይ ያረፈውና የኦሎምፒክ ደረጃ መዋኛ ገንዳን ጨምሮ በርካታ ዘመናዊ የስፖርት መሰረተ ልማቶችን የያዘው አዲስ ስፖርት ፓርክ በይፋ ተመርቆ አገልግሎት መስጠት ጀምሯል። ፓርኩ ለከተማዋ ስፖርታዊ እንቅስቃሴ አዲስ ገጽታ እንደሚሰጥም ተስፋ ተጥሎበታል። ወቅታዊ የጸጥታ ሁኔታን ይመለከታል። በዚህ ሳምንት ከተፈጠሩ ወቅታዊ የጸጥታ ሁኔታ በደቡብ ጎንደር ዞን በፋኖ ኃይሎች ተፈጸመ በተባለ ጥቃት የመንግስት የሥራ ኃላፊዎች መገደላቸውን የዞኑ አስተዳደር አስታውቋል። በተያያዘ ዜና በአማራ ክልል በተለያዩ አካባቢዎች የቀጠለው ግጭት በሰላማዊ ሰዎች ላይ እያደረሰ ያለው ሰብአዊ ጉዳት አሁንም አሳሳቢ ሆኖ ቀጥሏል። መዝጊያ የዚህ ሳምንት ረጅሙ ዘገባችን ይህን ይመስላል። ከኢትዮጵያ ኢኮኖሚያዊና ማህበራዊ ጉዳዮች እስከ ዓለም አቀፍ ግጭቶች፣ ባህልና ስፖርት ዳሰናል። ዓለም በፍጥነት እየተለዋወጠች ነው። መረጃን ማግኘት ደግሞ ከምንጊዜም በላይ አስፈላጊ ነው። ይህን ቪዲዮ ጠቃሚ ሆኖ ካገኙት ላይክን ይጫኑ፣ ሼር ያድርጉና ሐሳብን ሰብስክራይብ ያድርጉ። በየሳምንቱ አዳዲስ መረጃዎች እንዲደርሳችሁ የደውል ምልክቷን ይጫኑ። ሐሳብ ቱዴይ